ሰላም ጤና ይስጥልኝ። ጉድ ሞርኒንግ ቲያንስ፣ ጉድ ሞርኒንግ ቢሊዮነርስ። ክቡራንና ክቡራት ምርጥ የአበሻ ልጆች የቲያንስ ፋሚሊ በመላው ዓለም የምትገኙ እንደምናላችሁ፣ ፍቅሩ መንግስቱ ነኝ ከአዲስ አበባ ኢትዮጵያ። አሁን ላይ የምገኘው ደግሞ በቻይና ቲያንጂን ቲያንስ ኢንተርናሽናል ኢንዱስትሪያል ፓርክ ቅጥር ግቢ ውስጥ ነው የምገኘው ማለት ነው። ወደዚህ ካምፓኒ ከመምጣቴ በፊት የጤና ባለሙያ ምሩቅ ነኝ። ወደዚህ ኩባንያ ደግሞ የመጣሁት እንደ ማንኛውም ሰው የሚለውጥ ቢዝነስ ነውና መረጃውን ወስደህ ብትሰራ አሪፍ ነው ተብዬ ስለሰማሁኝ ነው ማለት ነው። ይሄንን ወርቃማ እድል የሰጠችኝን ታላቅ አፕላይኔን እህቴን አዳነች መንግስቱን ከልብ ማመስገን እፈልጋለሁ። በዚህ አጋጣሚ እንግዲህ ወደዚህ ኩባንያ ስመጣ የመጀመሪያው መረጃውን ነው ያገኘሁት፣ ማንኛውም ሰው መረጃውን እንደሚያገኘው ማለት ነው። እና ምንድነው ያስደሰተኝ ብትሉ እኔ በቅጥር ህይወትም ሰርቻለሁ፣ የራሴን ክሊኒክም ጀምሬ ሰርቻለሁ ማለት ነው። በእርግጥ ይሄንን ኩባንያ ጆይን እንዳደረገ ያደርገኝ ምንድነው ይሄ ቢዝነስ አሴት እንደሆነ ስለተረዳሁት ነው ማለት ነው። እና አሴት ማለት የኔን ጥረት ብቻ ሳይጠይቅ በቀጣይነት ገቢ የሚያመጣልኝ ስለሆነ ይሄን ቢዝነስ ወድጄ ጆይን አድርጌዋለሁ ማለት ነው። እና ቢዝነሱን በጣም ትልቅና ግዙፍ ዓለም አቀፍ የሆነ ካምፓኒ ነው። አንድ ባለ ራዕይ መስርቶት የዚህ ቢዝነስ መስራች እንግዲህ ቸርማሊ ነው የሚባሉት ቻይናዊ ቢሊዮነር ናቸው። እና በጣም በሚገርም ሁኔታ ትልልቅ ነገር መስራት ችለዋል። እና እሳቸው ከቻሉ እኔ ደግሞ ቢያንስ እንዴት መከተል ያቅተኛል ብዬ ወደዚህ ቢዝነስ ጆይን አድርጌያለሁ። ጆይን በማድረጌ ዛሬ ላይ የኩባንያውን እድገት ማየት ችያለሁ ማለት ነው። እና ይሄ ካምፓኒ ትላንትና ግዙፍ ነው ተብሎ ሲነገርለት ነበረ ምሰማው ማለት ነው። አሁን ግን ማንኛውም ሰው ፕሬዚዳንት ቸርማሊ የተናገሩት አንድ ሀሳብ አለ ወይም ደግሞ ቃል አለ፣ ሁላችንም ሊያስማማን የሚችል ሴንቴንስ ነው። ምንድነው ያሉት? ስኬት በእምነት ይጀምርና በጽናት ያልቃል አሉ ማለት ነው። ይሄን ካምፓኒ ጆይን ሳደርገው ብዙ ነገሮች ሪጀክሽኖችም ተቃውሞዎችም ቀርቦልኛል ማለት ነው። ግን እሱን ሁሉ አልፌ ዛሬ በመድረሴ ካምፓኒው ዋን በዲ መልቲፕል ዊንግስ ኒው ስትራቴጂ ስልጠና እንድወስድ እድሉን ሰጥቶኝ ዛሬ ቻይና ድረስ መምጣት ችያለሁ ማለት ነው። ምናልባት የራሱን ቢዝነስ ለመስራትና ስልጠና ለመውሰድ ከሀገር የወጣው ከዘመዶቻችንም የመጀመሪያው ሰው ነኝ ማለት ነው። ከዚህ በኋላ ግን ብዙዎች ስለሚኖሩ የመጨረሻ አልሆንም ማለት ነው። እንግዲህ ካምፓኒያችን እንደምታዩት አሁን ያለውት ኢንዱስትሪያል ፓርኩ ግቢ ውስጥ ነው። ይሄ ከኋላ የምታዩት ካምፓኒው 224 ሀገሮች ላይ ይሰራል። የነዛን ሁሉ ቢሮዎች ዳታ ኦፊሶችን የሚሰበስብበት በዚህ ነው ማለት ነው። 224 ሀገር ላይ ሲሰራ 110 ሀገራቶች ላይ ሄድ ኦፊሶች አሉት። ይሄ ሜን ሄድ ኦፊሱ ነው። እንደምታዩት በጣም ግዙፍ ነው እና ወደ 200 ሜትር የሚጠጋ ነው ዙሪያው ሰርክሉ ማለት ነው። ስንዞረው በጣም ረጅም የሆነ ነው። እዚህ ጋር ደግሞ የምታዩት ካምፓኒው ዓለም አቀፍ ላይ መስራቱን የሚያሳይ የተለያዩ የአፍሪካ ባንዲራዎች እዚህ ጋር እንመለከታለን ማለት ነው።